ልጸልይ አንድ ደቂቃ። ታንኪዩ ክርስቲያን ስላረከና እናመሰግናለን። ቅዱስ መጽሐፍን ስለሰጠና እናመሰግናለን። መንፈስ ቅዱስን በውስጣችን ስላስቀመጥክና እናመሰግናለን። ሃሌሉያ ሃሌሉያ። እግዚአብሔር የጸሎት ርዕሳችንን ይስማ። እግዚአብሔር የልባችሁን መሻት ይስማ። እግዚአብሔር የጸሎት ርዕሳችሁን ይስማ። በአፋችሁ መናገር ያልፈለጋችሁትን እሱ ያውቅ የለ እንዴ ለምን እናገረዋለሁ እንደሚያረግ ያርግ ብላችሁ በእምነት ዝም ያላችሁበትን እግዚአብሔር ይሙላላችሁ። እግዚአብሔር ይሙላላችሁ፣ ይስማችሁ። እግዚአብሔር ግን መጥቶ የብላቴናውን የልጅሽን ድምጽ ሰምቻለሁ እንዳለ በውስጣችሁ ያዛችሁትን ያልጮኻችሁበትን እግዚአብሔር ሆይ ብላችሁ እንዳጋር ያልጮኻችሁበትን እንደ እስማኤል በልባችሁ ይዛችሁ እንደ ሞተ ሰው ዝም ባላችሁበት ነገር ላይ የእስማኤል አምላክ ያን ብላቴና በዛ በረሃ ውስጥ ወድቆ በውስጡ ያለውን መቃተት የሰማ የአብርሃም ቤት አምላክ ኤልሻዳይ ጌታችንና መድኃኒታችን ኢየሱስ ክርስቶስ እሱ ይስማችሁ። በልባችሁ ውስጥ ያለውን መቃተት ይስማችሁ። አፍ አውጥታችሁ ያልተናገራችሁበትን እሱ እንደፈለገ ያድርገው ያላችሁትን ያቀለ እንዴ ለምን እነግረዋለሁ ያላችሁትን እንደሚያረግ ያርገው ያላችሁትን እሱን ይስማ። እሱን ይስማችሁ። በኢየሱስ ስም ይስማችሁ። እሱን ያድምጥ። በኢየሱስ ክርስቶስ ስም አድምጥ። አባቴ ቅዱስ አባቶ እሱን ስማ። እግዚአብሔር ሆይ ብያኔህ ይውጣ፣ መልስህ ትውጣ፣ ብያኔህ ትውጣ። ይሁን ብለህ ተናገር፣ ይደረግ ብለህ ተናገር። ቃል ተናገር ብላቴና ይፈወሳል እንዳለ ተናገር፣ ነገራችን ይፈወሳል። ተናገር፣ ርዕሳችን ይፈወሳል። ተናገር፣ ጥያቄያችን ይፈወሳል። የልባችሁን መሻት ይስማ። በእርሱ ደስ ብሏችኋልና የልባችሁን መሻት ይስጣቸው። ልዑል ሆይ ሉዓላዊ ነህ። ፈቃድህና ምክርህ በሰማይ እንደሆነች በእኛ ሕይወት ላይ መንፈስ ነፍስ ሥጋችን ላይ ፈቃድህ ትሁን፣ መሻትህ ትሁን። ማንከስህ ማንወቅስህ እግዚአብሔር ሆይ የአብርሃም ይስሐቅ ያዕቆብ አምላክ ሆይ የበላይ የሌለህ አምላክ ሆይ ይግባኝ ማይጠየቅብህ አምላክ ሆይ ስለ ኢየሱስ ብለህ የልጆችን ድምፅ ስማ። የልባቸውን ድካምና መዛል መሻትም ስማ። በጸጋ ረድተህ አስገርመን፣ በታምርህ አግዘህ አስገርመን። እጆችን ወደኛ ዘርግተህ በክንድ ደግፈህ በጣትህ አጉርሰህ አስገርመን። ጸጋ ተርፎልን አስገርመን። ፊትህ በርቶልን አስገርመን። ደግመህ ረድተህን አስገርመን። ድጋሜ አግዘህን አስገርመን። በእኛ ሕይወት ላይ አንተ ብቻ ጌታ ስለሆንክ፣ ክፉ ስለማይገዛ፣ ጨለማው ስለማይሰለጥን፣ በብርሃን መንግሥት በፍቅር ልጅ መንግሥት ውስጥ ስላለን በእኛ ሕይወት መንፈስ ነፍስ ሥጋ ላይ አዛዥ ናዛዥ ኢየሱስ ስለሆነ እግዚአብሔር ሆይ ስለ ኢየሱስ ተመስገን። እሱም በእኛ ላይ ስለ ሾምከው ተመስገን። በቅዱስ ተራራህ ላይ ልጅህን ስለ ሾምከው ተመስገን። ተባረክ። ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋ ምሕረትና ሰላም ለሁላችን ይሁን። አሜን። ሰላም ገቡ።